እዛ በጠበቅ ነበር። አሁን እንትን ድልድይ ተሆነ የዚያ ቀረ አይሰድም። የዮሐንስን አገር ደሞዝ ይከፈላችኋል? ዳኛዋን የነበሩ አሁን ሌላ ጌታ በቀለባ ደሞዝ ይከፈላችሁ ነበር? ደሞዝ ለድልድዩ ገበሬው ሁሉ ማድጋት ለድልድዩ ለፈረሰኛ ለኛ ለአፄ ፋሲል ድልድይ ለምትጠብቁበት የአፄ ፋሲልን ድልድይ ለምትጠብቁበት ደሞዝ አለ? የአፄ ፋሲል ድልድይ በዚህ አካባቢ ያላችሁ ፈረሰኞች የአፄ ፋሲል ድልድይ ጠብቁ ተብሎ ጣሊያን የዛን እንደ ጎርፍ ነበር የሚመጣ እንደ ጎርፍ። አሁን ደራሰብ መጠበቁን ትተን ተቀየን። ጢስ አባይ ሆነ። ስንት ነን? 15 አምስቱ አንድ ሳምንት አምስቱ አንድ ሳምንት አዲያ ቶሎስኮን እናስጎበኝ ብር እያመጣ ይሰጠና እንደ ልባችን ችግር ያለ ምን ያለ። ማን ነበራችሁ? ማን ነበራችሁ? አለማላመርያ በዲያጓ በዚያ አምበል አደመ ጓዲያ ፈወርቅ ተገን ንብረት ሂዳኑ አቸነፍ ባሻ ፈቃዱ እኔ እምሩ ደስታ ካሳ ተገነው ይሄ ነበር እንትን የአባቤተው ልጅ ያው እናሰብስበን ነበር በተራ የምንጠብቅ። ደጀነ ኃይሌ የሚባል ነበር። እሱ እዚያው አምባቸው ወርቁ እድል ዘበኛ አብሮን በኋላ ወደ መብራት ሄደ። አባሻ ፍቃዱና ተገንጋሪ እንዲያ ብለን እንዘማነን ነበር። ፈረንጁ ነው ሳንቲም የሚሰጣችሁ? ፈረንጅ በቀን የምናገኘው ብር ያቅጥ ይባል ነበር። ማን ይነግርላችኋል ቋንቋውን? እያስጎበኛን ድልድዩ አንስተን ፏፏቴን ወስደዋለን። ፏፏቴው አድርሰን ስንመለስ ድልድይ ላይ የአሜሪካ ብር የሚባልም ነበር፣ የኢትዮጵያ ብርም ነበር። እየጣለን ሄደ። እንደ ልባችን መሸታው እንጀራው በእንግሊዘኛ ማን ያወራላችኋል? ማን ያነጋግርላችኋል? ለንግግር ነው። ባህርዳር የሚመጡ አብረዋል የሚያነጋግሩ እንግሊዝኛ የተማሩ በመኪና አብረው ይመጣሉ። አንድ አሁን እኮ በቀን ቢያጣ ወደ 100 ፈረንጅ ይመጣ ነበር። ይህ ቅጥር እኮ አይባልም ነበር። ዝም ብሎ መሬት ቁሊጥ ቅዳሜ የለ እሑድ የለ ሰኞ የለ ማክሰኞ ፏፏቴውን አይቶ ዙሮብስ ፏፏቴውን አይቶ አይቁ ያ የተሳበሰው ኮበሌ ሰብስቦ ወዲያ ማዶ ወሰድልኝ። እኛ እንከለክለዋለን። እዚያ የቆየና ሳንቲም እየተቀምጠ ያን ውሃ የበላው ፈረንጅ ጋር ወዳጅ ነበረው። ሲዝመነመን አሜሪካ ሀገር ተፈቅዶለት ሊሄድ ሲል ተሰናክሎ ቀረ። ውሃ በልቶት ቀረ።
አንተ ዘላለም የሚሉ ልጅ ምን የተቀደሰ ልጅ ነው። እንዴት የተስካሩ ዘይት ያማ ያልቅሶለት መጥቶ ቀብሮ አድሮ ነው የሄደ። እንደዚህ እንዲያው እኮ እኔ ይገርመኛል። የእሱ አሁን የተስካሩ ጊዜ በሉ ገንዘብ እንደማንቀበል ሲያውቅ ዘይት ገዝቶ ከፏፏቴው ኃይለ ሥላሴ እኮ መጣው ነበር አሉ። አፄ ኃይለ ሥላሴ ፏፏቴውን ሊጎበኙ መጣው ነበር አሉ። እኛ ያለን አይደል? እሳቸው ሲመጡ ዘበኛው ሆነን መጥተው ፏፏቴውን አይተው እዚያው ላይ ግብር አብልተው አይደል? ፏፏቴው ላይ ደንበኛ ግብር አብልተው ከብት ታርዶ ነው ውሻ የሚመራቸው ውሻ መኪና ሲወርዱም ውሻው ፍልፊት እየመራ ፏፏቴው ድረስ። እንዲያው የሚገርም ነገር እኮ ነው። እና እኔ በአካል ከእሳቸው ጋር ተገናኝተን ግብር አብልተው ግብር አብልተው ፏፏቴው ላይ አብረው እኮ የእንግሊዚቱ ንግሥት አብራ መጣለች አሉ። የዛን ጊዜ አዎ መጣለች። ይዘው ነው የመጡ። ሌላ ቀርቶ የአባት አርበኞች ጣሊያን ያን ያህል አገሪቱን ሲያወካት ኑሮ አፄ ኃይለ ሥላሴ ከዚያው ዓለም መንግስታት ሲዋጉ ኑሮ አባቶቻችን በተራራው በገደሉ ሲሉ ኑረው በአንድ መሬት ይጤሳል እጅግ አያሌው አላፊ ሆኖ እና ሻግሬ ብዙ ነህ እነ ቀኛ ቻለው እነ ዳኛው ብዙ ነህ የጣሊያን አሽከር ሆኖ ወዶ ነው። ወፍ አርግፎችና አባት ያልተነካኩም በጫካ በዱር አሁን የእንግሊዝ ቆርታ አዞ መጥቶ በ5 ዓመቱ በወንገልገልገልገልገልገል አርጓል። ምን አሉ አባት አርበኞች ሆናችሁ በላያ ድረስ ተቀበሉኝ አሉ። ወስሄዳሉ አባቶቻችን በላያ። አሁን ምን አሉ መኪና የለም የዛን እዚያ ውድማ ነው። አገብርኤልም ገባበት እባካችሁ አንዳንድ በቅሎ ሽጡልኝ አሉ። ጓዝ የምጭንበት በአየር መጥተው እዚያው ተቀመጡ ሲሉ አባቴ ምን አሉ እንኳን ለንጉሥ ዓይን በቃው እንጂ ይህችን በቅሎ ሸልሜያለሁ እንካ ግዛ ተብለው ለአባቴ አንድ መንጋ ብር የዘማችን በቅሎ ሰብስበው ወስደው ለአፄ ኃይለ ሥላሴ ለአባቴ እንዲያው ስለሰጡ እዚያ የበለጠ ብር አሸክመው ባልደረባ ሊቀበል ቢሉ ቢጠፋ ይሄ ይጠፋኛል ራሳቸው በኋላ እንዲያ ብለው አሁን ምን ያሉ ባንዳ አትበለው፣ ፋኖን ፋኖ አትበለው፣ ስራህ ሙያህ እንደ ስራ ይከፈላል። መፈረካከት ተመጣ ኢትዮጵያ ትረጋ ብለው አወጁ ገቡ። ኋላ ለአባቴ አይሰድም ለባሻ ፍቃዱ ወፍ አርግፈን ታምሬን እነ ባሻ ምሩ ጋር ለአባ ንብረት
አይሰድ የኔ ገዥ ልባት ጉል ተገዥ የኔ ብቻ ተሰጠው። እዚያ ወዲያ አገሪቱን ዳር እስከ ዳር ፈረሰኝነት ያን አባት አረበኛው አሁን እጅግ አያሌውን ብቻ ወስደው አሰሩት። የደራ ገዥ ሆኖ ወትሄድ ያለ ያን ሁላ ጦር ሰብስቦ አሞራ ገደል አሞራ ገደል የአሞራ ገደልን ገንዘብ ግጠጠጠጥ አልኳት። ሲመጣ ምን አሉ አሞራ ገደሉ ደሮ የተራወጡ አሞራ ሊበሉ ኧረ ግን ቤት ሆነብን ነገሩ የኑሮ ውድነት ወይ ቅቤ ጨው አለመኖር እነዚህ ደሮዎች እንዳሻቀቀሩ የአሞራ ገደል ሰዎች ተረታ። እነዚህ ደራን ደሩ አሞራ ገደል አሞራ እነዚህ ደሮዎች እንዳሻቀቀሩ ኋላ እጅጉ አያሌው ወስደው ታሰሩ። ምን አሉ ፎገራ በቅል አድርጋችሁ አሳምጡልኝ ውሃ ሳትረጉ ብለው አዲስ አበባ ይውል በመንገድ እያደሩ ለአሳው ውሃ እየተሰጠ ወትሄድ ያለ የታዘዘው አዲስ አበባ ያሳነ ነፍሱ አዲስ አበባ ውሃ ይዟልና ኋላ ኃይለ ሥላሴ ደጃፍ የሄዱና ቢሮአቸው ያን አሳ ውሃ እንደያዘ ዝርግፍ ውሃም ቢለቅ ክርር እዚያው ላይ ያው የአሳ ፎገራ ነው የመጣ። እኔም አገሬን ታጣው እንደዚህ አሳ ነኝ ብለው ያነ ሲናገሩ ፈተው ሰድዶት በትን ቤት ተፈተው መጡ። ኋላ ጎል ተገዠት ሆኑ። አባቶቻችን እስከ 40 እስከ 50 ዓመት ጋጤፍ ገበሬው መቀበል የእሳቸው ብር እንቀበላለን። መሬት ሲጤስ ኑሮ አሁን አባቴ ሲሞቱ አባ ከበደ በበቅሎ አፈናጦ ይዞኝ ደራ ደጃ ሊበን ናቸው። የዛን ጊዜ ሊበን ቢሰውር ናቸው። ወረዳው ወስዶን እዚያ 5 ገራ ብሎ ወስዶታል። ይሄ የግራዝማች ተፈራ ብሩ ልጅ ነው። አሁን ግራዝማች ተፈራ ብሩ ስለሞቱ አይሰድም የምትባለውን ጉል ተገኙ ይሰጠኝ ብዬ ይዤው መጥቼ ነው አሉ። ተፈራ ብሩ ሞተ፣ ሞቱ። ተፈራ ብሩ ሞተ፣ ሞቱ። ተፈራ ብሩ ሞተ አትበል አፈራዋ እናት በሙሉ ሞተ ብለው ጋንጃይሉ ብለው ስንወጣ እናየዋለን አሉ። አባቴም ነገረኛ ናቸው። የወረዳውን ጸሐፊ ለካስ ከሰው ድፍረት አብሮት አሁን አንተ ምን ሆነህ አሉት። ትንሽ ወንድሜ ነው ደግሞ መልሼ የትልቅ እህቱን ልጅ አግብቼ አለሁ አለ። እንደ እንስሳ ተሳረዋል። ኧረ እንጀራ ልጅ የተጋባ ኋላ አቢሮ ደነ ወረቀት ጽፈው በእኔ ስም ለጸሐፊው ወስዶ ቢሰጥ አንቧይቶ ይሄ ልጅ ለጋሽ አልበቃም በሰውዬ ነው የማደርገው የአባቴን ደም ሊመልስ ኋላ ይቀማዋል። በሱ አድርገው ልስቱን በሱ አድርገው ለጋሻ በቅቷል። ኋላ ይቀማዋል። ኋላ ለጋሻ አልበቃም ጸሐፊ ለጣፊ ያዘዙን ታረቅ ብለው በእኔ አስደርገው
ሀገር የመጣው አዚያ መንግስቱ አፍራሳንም ቀኛች አለሙንም ወየወከል ስጠቀም ኖር አሁን ደርግ ሲመጣ ደመሰሰው። የእሳቸው ቀን እንቀበል ነበር። እስከ 40 ማድጋ ጤፍ እቀበል ነበር። ጭቃሹም የለባት ጉል ተገዥ እኔው ብቻ ነበር። መሬት ላበልን ባስተምን ያይሰድን እኔ ብተውም ምን የነበሩ ዛሬ ወንፈሩ ተከፈለኝ ተከፈለኝ።